ሰላም ጤና ይስጥልኝ ውድ የሚኩቲው ቤተሰቦች፣ ዛሬም እንግዲህ እንደተለመደው በመዝናኛው አምዴ አንድ ርዕሰ ሐሳብ ይዤ ብቅ ብያለሁ። ዛሬ የምናወራው ሰሞኑን እንግዲህ እንደምታውቁት በቲክቶክ መንደር አንድ ቻሌንጅ ሰፊውን ህዝብ ተቀላቅሎ ነበር። ቻሌንጁ ምንድነው? ከአጼዎቹ ስርዓት አንስቶ አሁን እስካሉት የኢትዮጵያ መሪዎች ማለትም ከአጼ ቴዎድሮስ እስከ ጠቅላይ ሚኒስትር አብይ አህመድ ድረስ ያሉ የኢትዮጵያ መሪዎችን በመዘርዘር ለሀገር ባበረከቱት አዎንታዊ ተጽዕኖና በህዝብ ዘንድ ባላቸው ተወዳጅነትና ተቀባይነት የቲክቶክ ማህበረሰብ መዝኖና ገምግሞ ደረጃ ከ1 እስከ 10ኛ ድረስ የመስጠት ቻሌንጅ ነው። በዚህ ቻሌንጅ ከሰሜን ጫፍ ትግራይ አረንዶም ኤርትራ፣ ምክንያቱም ቻሌንጁ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ተካተውበታልና ነው። ለመሆኑ ግን ቻሌንጁ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጎረቤት ሀገር ፕሬዝዳንት ሆነው ሳለ ስለምን ከኢትዮጵያ መሪዎች ጋር አብረው ተቀላቀሉ? አሃ ቻሌንጁን ያዘጋጀው ሰው ሊበሏት ያሰቧትን አሞራ ነው ነገሩ። ብቻ ወደ ጉዳያችን እንመለስ። ከሰሜን ጫፍ ኤርትራ እስከ ደቡብ ጂንካ፣ ወላይታ፣ ሲዳማ፣ ከምስራቅ ጫፍ ሐረር፣ ጅጅጋና ድሬ እስከ ምዕራብ ጫፍ ጅማ እና አጋሩ ያልተሳተፈበት የማህበረሰብ ክፍል የለም። ሁሉም ግን በአንድ ነገር ይስማማሉ። ከ190% የሚሆኑት የምርጫው ተሳታፊያን አንደኛ ላይና መጨረሻ ላይ የሚያስቀምጡት መሪ ተመሳሳይ መሆኑ ነው። በእርግጥ አንዳንዶቹ የተዘበራረቀ ምርጫ የሰጡም አሉ። ቢሆንም ግን በጣም ብዙዎቹ ማለት ይቻላል ምርጫቸው ተመሳሳይ ነው። በተለይ አንደኛና መጨረሻ ላይ ተመሳሳይ መሆኑ ደግሞ እጅግ በጣም ግርም የሚያሰኝ ነው። በነገራችን ላይ ይሄ የምርጫ ቻሌንጅ መሪዎችን ከመሪዎች ጋር መሆኑ ለየት አድርገው እንጂ መሪዎችን ከተቃዋሚ ፓርቲዎች ጋር ቢሆን ኖሮ ሀገራዊ ምርጫ ማለት ነበር። ሊያውም ያለማንም አስገዳጅነትና ያለምንም የምርጫ መጭበርበር ወይም ማጭበርበር በእጅ ስልክህ የምታደርገው ሀገራዊ ምርጫ ነበር። በእውነት ለመናገር ኢንፎርማል በሆነ መንገድ ኢሌጋል ወይም ህገወጥ ያልሆነ ሀገራዊ ብሔራዊ የገዢዎቻችን ደረጃ ወይም ምርጫ ነው። በዛ ላይ ቀጣዩ ሀገራዊ ብሔራዊ ምርጫ መጣሁ እያለ ባለበት በዚህ ጊዜ የህዝቦች ምርጫ ወደዚህና እንደዚህ የሚያሳይ ከሆነ መሪዎቻችንን ምን ያህል ጠንክረው መስራት እንዳለባቸው አመላካች ነው። በእርግጥ ይሄ የሚያሳየው ሀገሪቱ ውስጥ ያሉ የከተማ ነዋሪዎችንና ስማርትፎን አክሰስ ማድረግ የሚችሉ ግለሰቦችን የሸፈነ ሀገራዊ የንጉሶቻችን ምርጫ ነው። ግን ደግሞ ይሄ ከህዝቡ እጅግ በጣም በራቀ ቁጥርና እንደራሴ ብሎ የሰጠህን ስልጣን በአግባቡ እንዳልተጠቀምከበትም ሊያሳይ ይችላል። አንዳንዴ መንግስትና ህዝብ ሆድና ጀርባ ሲሆኑ እንዲህ አይነቱን የምርጫ ውጤት ሳትወድ በግድ ልትቀበለው ትችላለህና በተቻለ መጠን መሪዎቻችን ተክተው የህዝቡን ፍላጎት ተገንዝበው ጉድለቱን የማሟላት ትልቅ ስራ ይጠብቃቸዋል። በእርግጥ እንዳለመታደል ሆኖ እኛ ሀገር መሪዎች ክሬዲት የሚሰጣቸው ወይ ሲወርዱ ወይ ሲሞቱ ነውና እንዲያም ሆኖ ሊሆን ይችላል። ብቻ ያየነው ነገር ትንሽ ደስ አይልም እና እንደማመጥ ለማለት እወዳለሁ። አበቃው። ውድ ቤተሰቦቼ ደግሞ በሌላ ርዕሰ ሐሳብ በድጋሚ እስካገኛችሁ ድረስ እጅግ በጣም ደህና ሰንብቱልኝ።